በብዙ ዝማሬ እገባለሁ ፊት እገባለሁ በብዙ ዝማሬ እገባለሁ ደስ አሰኝሃለሁ ሲደክም ያበረታኝ ሳዝንም ያጽናናኝ ሲደክም ያበረታኝ ሳዝንም ያጽናናኝ እግዚአብሔር እኔ አለው እያለ ክረምት በጋ ከኔ ጋር ዋለ እግዚአብሔር በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ ሲደክም ያበረታኝ ሳዝንም እያጽናናኝ ሲደክም ያበረታኝ ሳዝንም እያጽናናኝ እግዚአብሔር እኔ አለው እያለ ክረምት በጋ ከኔ ጋር ዋለ አባብዬ በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ መበርቻዬ ኢየሱስ ጌታዬ መጽናኛዬ ኢየሱስ ሲደክም ያበረታኝ ሳዝንም ያጽናናኝ ሲደክም ያበረታኝ ሳዝንም እያጽናናኝ እግዚአብሔር እኔ አለው እያለ ክረምት በጋ ከኔ ጋር ዋለ እግዚአብሔር በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ ሲደክም ያበረታኝ ሳዝንም ያጽናናኝ ሲደክም ያበረታኝ ሳዝንም ያጽናናኝ እግዚአብሔር እኔ አለው እያለ ክረምት በጋ እግዚአብሔር በቂ ነኝ እንዳለ ሳይለየኝ ከኔ ጋር ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ እገባለሁ አምላክ ነህና ስለሚገባህ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ እገባለሁ አምላክ ነህና ስለሚገባህ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ እንዳንተ ታማኝ
ታማኝ አምላክ ማነው እንዳንተ? ታማኝ አምላክ ማነው እንዳንተ? ታማኝ አምላክ ማነው እንዳንተ? ታማኝ አምላክ ማነው? በብዙ ምስጋና እገባለሁ ፊት እገባለሁ፣ በብዙ ምስጋና እገባለሁ፣ ደስ አሰኝሃለሁ። በብዙ ዝማሬ በብዙ ዝማሬ እገባለሁ ፊት እገባለሁ፣ በብዙ ዝማሬ እገባለሁ ደስ አሰኝ። ምስጋናን ምሰዋ እንደሚያከብርህ ባንተስ የምለው ከኔ ጋር ከፍ ከፍ ያርግህ በአማረ መዝሙር ከእልልታ ጋር ወዳጄ ይሁን ላንተ ክብር። ምስጋናን ምሰዋ እንደሚያከብርህ አንተ ደስ የምለው ከኔ ጋር ከፍ ከፍ ያርግህ በአማረ ቅኔ በአማረ መዝሙር ከእልልታ ጋር ወዳጄ ይሁን ላንተ ክብር። ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ እሸገባለሁ አምላክ ነህና ስለሚገባህ። ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ እሸገባለሁ አምላክ ነህና ስለሚገባህ። አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ። እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? በብዙ ምስጋና እገባለሁ ፊት እገባለሁ፣ በብዙ ምስጋና እገባለሁ ደስ አሰኝሃለሁ፣ በብዙ ዝማሬ እገባለሁ ፊት እገባለሁ፣ በብዙ ዝማሬ እገባለሁ ደስ አሰኝሃለሁ። አዋቂ ነህ አዋቂ ነህ ጌታ አዋቂ ነህ አዋቂ ነህ አዋቂ ነህ ጌታ አዋቂ ነህ አዋቂ ነህ አዋቂ ነህ። ሃሌሉያ! የአምላካችን የእግዚአብሔር ስም የተባረከውን። አሁን ደግሞ እንደገና እናመልካለን። እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ። እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ። እግዚአብሔር አለ አለ አለ
ከኔ ጋር አለ ኢየሱስ። እስኪ ከሙዚቃ ጋር እያጨበጨብን ሃሌሉያ እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ። እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ። እግዚአብሔር አለ 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 ከኔ ጋር አለ ደግሞ እንደገና ስለ ምሕረቱ እንዲዘምር ድል ካገኘሁ የበዛልኝ እኔ የገነነውን የሱን ፍቅር አዜማለሁ። ደግሞ እንደገና ስለ ምሕረቱ እንዲዘምር ድል ካገኘሁ የበዛልኝ እኔ የገነነውን የሱን ፍቅር አዜማለሁ። አዜማለሁ አዜማለሁ ኢየሱስዬን ወደዋለሁ የማለውጠው የበኩር ፍቅሬ የተሸከመኝ እስከ ዛሬ አባት የሆነኝ እስከ ዛሬ ወዳጅ የሆነኝ እስከ ዛሬ ወንድም የሆነኝ እስከ ዛሬ አጋዥ የሆነኝ እስከ ዛሬ ረዳት የሆነኝ ደግሞ እንደገና ስለ ምሕረቱ እንዲዘምር ድል ካገኘሁ የበዛልኝ እኔ የገነነውን የሱን ፍቅር አዜማለሁ። ደግሞ እንደገና ስለ ምሕረቱ እንዲዘምር ድል ካገኘሁ የበዛልኝ እኔ የገነነውን የሱን ፍቅር አዜማለሁ። አዜማለሁ አዜማለሁ ኢየሱስዬን ወደዋለሁ የማለውጠው የበኩር ፍቅሬ የተሸከመኝ እስከ ዛሬ አባት የሆነኝ እስከ ዛሬ ረዳት የሆነኝ እስከ ዛሬ አጋዥ የሆነኝ እስከ ዛሬ አባት የሆነኝ እስከ ዛሬ አጋዥ የሆነኝ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ሞኝነት ቢመስላት ለዓለም ሞኝ ነኝ ይሉኛል ሳይረዱት ቀርተው ተመለስ ይሉኛል ዋባ ሳድርገው አልፈልግም ካልኩኝ ጭቅጭቅ ምንድነው እምቢ አሻፈረኝ ኢየሱስ ጌታ ነው ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም አመልካለሁ ይህንን ታላቅ ጌታ አመልካለሁ በማንም የማይረታ አመልካለሁ ግንበኞችን ናቁትን አመልካለሁ የማዕዘን ራስን አመልካለሁ ይህንን ታላቅ ጌታ አመልካለሁ በማንም የማይረታ አመልካለሁ ግንበኞችን ናቁትን አመልካለሁ የማዕዘን ራስን አመልካለሁ ይህንን ታላቅ ጌታ አመልካለሁ በማንም የማይረታ አመልካለሁ ግንበኞችን ናቁትን አመልካለሁ
አመልካለሁ ይህንን ታላቅ ጌታ አመልካለሁ በማንም የማይረታ አመልካለሁ ግንበኞች ናቁትን አመልካለሁ የማዕዘን ራስን አመልካለሁ ይህንን ታላቅ ጌታ አመልካለሁ በማንም የማይረታ አመልካለሁ ግንበኞች ናቁትን አመልካለሁ የማዕዘን ሞኝ ነህ ይሉኛል ሳይረዱት ቀርተው ተመለስ ይሉኛል ዋጋ ቢስ አድርገው አልፈልግም ካልኩኝ ጭቅጭቅ ምንድነው እምቢ አሻፈረኝ ኢየሱስ ጌታ ነው ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት በመስላት ለዓለም ድንቅ ነው ለኔ ዘላለም ሞኝነት በመስላት ለዓለም ምንጊዜም አይረሳም ልቤ ለኔ ያረገውን ሁሌ ብዘምረው ውለታው ብዙ ነው ብዘምረው ውለታው ብዙ ነው ምንጊዜም አይረሳው ልቤ ለኔ ያረገው ሁሌ ብዘምረው ውለታው ብዙ ነው ብዘምረው ውለታው ብዙ ነው ተስፋ ቢስ ነበርኩ እኔማ ሞቴን ናፈቅኩኝ ጨለማ ወርሶት ሕይወት መኖሬ ታከተኝ አትሞትም በሕይወት ኑራለኝ ከሰማይ ድምፅ መጣ ድቅድቆ ሌሊት ነጋልኝ ለኔም ፀሐይ ወጣ ተዘርዝሮ አያልቅም ኢየሱስ ቸርነቱ ከአእምሮ በላይ ነው በዝቷል ደግነቱ ብወራ ቢነገር የማይሰለቸኝ የሱ ምሕረት ነው ደግፍ ያቆመኝ እኔማ አልችልም እምባይ ይቀድመኛል ብዙ ነገር ትዝ ይለኛል እኔማ አልችልም እምባይ ይቀድመኛል ብዙ ነገር ትዝ ይለኛል ምንጊዜም አይረሳው ልቤ ለኔ ያረከውን ሁሌ ብዘምረው ውለታው ብዙ ነው ብዘምረው ውለታው ብዙ ነው ምንጊዜም አይረሳው ልቤ ለኔ ያረከውን ሁሌ ብዘምረው ውለታው ብዙ ነው ብዘምረው ውለታው ብዙ ነው ተስፋ ቢስ ነበርኩ እኔማ ሞትን ናፈቅኩኝ ጨለማ ወርሶት ሕይወት መኖሬ ታከተኝ አትሞትም በሕይወት ኑራለኝ ከሰማይ ድምፅ መጣ ድቅድቆ ሌሊት ነጋልኝ ለኔም ፀሐይ ወጣ ተዘርዝሮ አያልቅም ኢየሱስ ቸርነቱ ከአእምሮ በላይ ነው ብወራ ቢነገር የማይሰለቸኝ የሱ ምሕረት ነው ደግፍ ያቆመኝ እኔማ አልችልም እምባይ ይቀድመኛል ብዙ ነገር ትዝ እኔማ አልችልም እምባይ ይቀድመኛል ብዙ ነገር ኢየሱስ የምለው ስም ልዩ ትርጉም አለው ለኔማ ስጠራው ስደጋግመው ኢየሱስ የምለው ስም ልዩ ትርጉም አለው ለኔማ ስጠራው ስደጋግመው ኢየሱስ የምለው ስም
ልዩ ትርጉም አለው ለኔማ ስጠራው ስደጋግመው እጠራዋለው ይሄን ስም እጠራዋለው ኢየሱስ እጠራዋለው ይሄን ስምህን ከሞት የሚያድን ሰላም የሚሰጥ የምታደግ ኢየሱስ የምለው ስምህ ልዩ ትርጉም አለው ለኔማ ስጠራው ስደጋግመው ኢየሱስ የምለው ስምህ ልዩ ትርጉም አለው ለኔማ ስጠራው ስደጋ እስኪ እልልታ ጭብጨባ ለዚህ ጌታ ሃሌሉያ ብርቃችን ማን ነው ብርቃችን ኢየሱስ ብቻ ነው ሃሌሉያ ለእናንተ ብርቅ ማን ነው በሰማይም በምድርም ብርቅ ኢየሱስ ነው ሃሌሉያ ሌላው ነገር ብርቅ አይደለም ኢየሱስ ግን ብርቅ ነው ሃሌሉያ በሰማይም በምድርም ከምንም ጋር አይወዳደርም ኢየሱስ ሃሌሉያ ኢየሱስ የነገስታት ንጉስ ነው ኢየሱስ የጌቶች ጌታ ነው ሃሌሉያ ይሄ ስም ኃይለኛ ስም ነው አጋንንቶች የሚንበረከኩለት ስም ኢየሱስ ሃሌሉያ ለዚህ ስም ሕይወት ብንሰጥ ምንም አይደለም ዋጋ አለን ሃሌሉያ ለኢየሱስ ሕይወት እንኳን ብሰጥ ዋጋ አለው ሃሌሉያ ሃሌሉያ ምን ጊዜም አይረሳው ልቤ ለኔ ያረገውን ሁሌ ብዘምረው ውለታው ብዙ ነው ሃሌሉያ በመስቀል ላይ ሞቶ ስለኛ ኃጢአት ኢየሱስ ባይሞትልን ኖሮ ማን ያድነን ነበር ኢየሱስ ስለ ኃጢአቴ ስለ በደሌ በመስቀል ላይ ባይሞት ኖሮ ማን ያድነኝ ነበር ማን ያድናችሁ ነበር ኢየሱስ ግን አንድያ ሃሌሉያ ነፍሱን ስለኛ ሰጠ ሃሌሉያ ስለ ኃጢአታችን እስኪ ለዚህ ጌታ ክብር አምጡ ወገኖቼ ሃሌሉያ ለዘላለም ይሄን ጌታ እከተለዋለሁ ምንም ከዚህ ጌታ የሚለየኝ የለም ከክርስቶስ ፍቅር ምንም የሚለየኝ የለም ሃሌሉያ ጊዜም አይረሳው ልቤ ለኔ ያረከውን ሁሌ ብዘምረው ውለታው ብዙ ብዘምረው ውለታው ብዙ ነው ሄላ ባዳጋ ሴራ ላማዳጋያ ለቤሻል አባባባስ ሪላ ሃዳጋያ ኤሌሜንዳ ጂሎ ቦሳራ ባባባይ ጂላ ማማማማ ያ ለሄራ ባሳ ዌላ ማማማማ ያ ጂላ ሃዳጋ ሴሬ ለበበያ ኢየሱስ በምንም አልቀይርህም ተባረኩ ክብር ለእግዚአብሔር ጌታ ይባረክ ለእግዚአብሔር ክብር ይሁን እስቲ ክብር ስጡ በእልልታ በጭብጨባ ተስፋ ቢስ የነበርነውን እግዚአብሔር ዳግም በቸርነቱ በምህረቱ በአንድያ ልጁ ስላሰበን ይሄ ድንቅ ነው በቃ ለኛ ሁሉ ጊዜ ኢየሱስ ለኔ ድንቅ ነው በሉ እስቲ እጆቻችሁን አንስታችሁ በእውነት ድነታችሁን ያሰባችሁ ኢየሱስ ለኔ ድንቅ ነው በሉ ሃሌሉያ ኢየሱስ ለኛ ድንቅ ነው ብር አይደለም ከብር በላይ ነው ወርቅ አይደለም ከወርቅ በላይ ውበት ደንግባት ምንም ነገር ሊተካው ሊስተካከለው አይችልም ኢየሱስ ለኛ ድንቅ ነው ስለዚህ ነው የተከተልነው ክብር ለእግዚአብሔር ይሁን ያገለገሉን ወንድሞቻችንን ወንድማችን ደሱና ወንድማችን ኦሮቤል እግዚአብሔር አምላክ ይባርካቸው
ተባረኩ በሏቸውስ። ዘመናችሁ በእግዚአብሔር ቤት ይለቅ በሉ። አሜን። እናንተንም እግዚአብሔር ይባርካችሁ። እንደ እግዚአብሔር ፈቃድ ዛሬ የእግዚአብሔርን ቃል እንሰማለን። ወንድማችን አገልጋይ አዛዡ ከበደ ስሙ ያው እንግዲህ ድንቅ ስም ነው። ስሙ ማን ነው? ስለዚህ ቁሙ ቁጭ በሉ ሲል ሲያዛችሁ መታዘዝ አለባችሁ ማለት ነው። ስለዚህ ዛሬ ያው ወደዚህ ከመጣ ከኢትዮጵያ አንድ 10-12 ቀን ነው ቢበዛ እንደዛ አካባቢ ነውና አጋጣሚ ሆኖ እኛ አካባቢ ነበር ያረፈው። በቅርበት የመጣበትን ሁኔታ የመጣበትን ቤተክርስቲያን ሁሉ ያው ስለተረዳው ዛሬ እግዚአብሔርን ቃል በዚህ ጉባኤ ቢያካፍልና በዚህ ጉባኤ ቢጸልይ ጥሩ ነው ብለን ስላሰብን ከቤተክርስቲያን ጋር እሱን ልንቀበለው ነውና እስቲ ወንድማችን አዛዡን ተቀበሉት በጭብጨባ። ይባርክ። ተባረክ። ተባረከ ይሁን። እንዴት ናችሁ? እስኪ ዝም አትበሉ። ጌታ ክብር ይሁን። ቀኛችሁን ከፍ አድርጉና ጌታ ሆይ ስም ይባረክ በሉ እስኪ። የጌታ ስም ለዘላለም ብሩክ ይሁን። ወንጌላዊው እንደተናገረው ነው ያው ጌታን ነው ማገለግለው። ጌታ ይመስገን። ወደዚህ ናይሮቢ ከገባሁበት ቅርብ ጊዜ ቢሆንም ግን ጌታ እጅግ በጣም እየረዳኝ ነው። የወንጌል አገልጋይ ነኝ። ጌታ ይመስገን። ወደዚህም እየመጣው እግዚአብሔር ድምጽ ፍቃዱ ሆኖ ነው መጣሁት። ጌታን ማገልገል ከጀመርኩ እንደዚህ በግል ቆሜ ማገልገል ከጀመርኩ ቢያንስ 12 ዓመት 11 ዓመት አካባቢ ነው። ጌታ ስሙ ይባረክ። እስካሁን ሳልወድቅ ጌታ በመንፈሱ እየደገፈኝ እየረዳኝ መጥቻለሁ። ከዚህ በኋላም ቀጥላለሁ፣ አልቆምም። ጌታ ይባረክ። እስኪ እንደኔ በመድረክ ጌታ የረዳችሁ የደገፋችሁ በፊቱ መቀመጥን ያስቻላችሁ ከፍ አድርጉ እጃችሁና ጌታ ሆይ ስም እየተባረከ ይሁን በሉ እስኪ። የሚያስችል መንፈስ ቅዱስ ብቻ ነው። ሰው በኃይሉ አንድ ነገር ማለት እንደማይችል ነው ጳውሎስ ለቆሮንቶስ ሰዎች የጻፈው። እንደዚህ ብሎ ነው ሰው በመንፈሱ ካልሆነ ኢየሱስ ጌታ ነው ማለት አይችልም። በመንፈሱ ካልሆነ አሁን እዚህ ጋር ቆመው የሚዘምሩ የሚያገለግሉ የሚወጡ የሚገቡ ሁሉ በመንፈስ ቅዱስ እርዳታ ነው እና ማንንም አይችልም እግዚአብሔር መንፈስ ካልደገፈ። ወደዚህ ራሱ መጥቼ ይህንን ቃል እናንተ እንዳካፍል መንገድን ዝግጅት እያዘጋጀ እያስተካከለ ወደዚህ ያመጣኝ ማን ነው? መንፈስ ቅዱስ ነው። ራሱ እየመራ ነው ማለት ነው። ጌታ ይባረክ። እስኪ ከኔ ጋር አሜን በሉ። የተዘጋጀሁት ሐሳብ ሌላ ነበረ ግን መንፈስ ቅዱስ አንድ ነገር እንድጽፍ ነው ያደረገኝ። ይሄንን በዚህ ሐሳብ ብሎ የሰጠኝን ድምጽ ለእናንተ አስተላልፈን በዚህ ጉዳይ ላይ አትኩረን እንጸልያለን። ዛሬ እንደው የጸሎት ቀን መሆኑን ሰምቻለሁ። ስለዚህ ልባችሁን ከሰጣችሁ ለመንፈስ ቅዱስ ልባችሁን ከሰጣችሁ በዚህ ሐሳብ ተጠቃሚ እንሆናለን እና እንድትሰጡ ጌታ ይፈልጋል። ጌታ የተባረከ ይሁን። ወደዚህ መምጣት ብቻ በቂ አይደለም፣ ግን መተን እዚህ አካላችንን እጆቻችን፣ እግሮቻችን፣ አይኖቻችን እዚህ ሆኖ ልብ ሌላ ቦታ ሲሆን ያንን መንፈስ ቅዱስ አይፈልግም። ለቆመው ሰው በአንድ ሐሳብ ለቆመው ሰው ጌታ እንደሚናገር ያዕቆብ በመልእክቱ አስቀምጧል እና ጌታ እንድናገር እኛ ራሱ ለመንፈስ ቅዱስ መሰጠት አስፈላጊ ነው። እስኪ ከመጸላችን በፊት ማርቆስ ወንጌል ምዕራፍ 10 ከቁጥር 47 እስከ 52 ካለ ቦታ አንብበን በዚህ ሐሳብ ተወሰነ ነገር ነው እኔ የምለው፣ ግን መንፈስ ቅዱስ ለእናንተ ይበልጥ ያብራራል፣ ይናገራል። ጌታ ይባረክ። እስኪ ከመጸላችን በፊት ይህንን ሐሳብ አብረን እናነባለን። በጌታ በኢየሱስ ስም አነባለሁ።
ወደ ኢያሪኮ መጡ። ከደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጡ የጤሜዎስ ልጅ ዕውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ ስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበር ጀመር። ብዙ ሰዎችም ዝም እንዲሉ ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ዕውሩንም አይዞህ ተነሳ ይጠራሃል አለው። ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስ ይባረክ። አሜን ብትሉ ይሻላል። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላድርግልህ ዘንድ ትወዳለህ አለው። ዕውሩ በ51ኛ ቁጥር ላይ እንደዚህ አለው። ዕውሩም መምህር ሆይ አይ ዘንድ አለው ይላል። ኢየሱስም ሂድ እምነትህ አድኖሃል አለው። 51ኛ እንደዚህ ይላል። ኢየሱስም ምን አድርግ ዘንድ ትወዳለህ አለው። ዕውሩም መምህር ሆይ አይ ዘንድ እወዳለሁ። ጌታ ይባረክ። እስኪ ከኔ ጋር አይ ዘንድ እወዳለሁ በሉት። እስኪ በእግሮቻችን ቆመን ጸልየን በዚህ ቃል በዚህ ሐሳብ የእግዚአብሔርን ቃል እንሰማለን። ኦ ሃሌሉያ። ዛሬ መንፈስ ቅዱስ የሰጠኝ ሐሳብ በዓይኖቻችን ላይ እንድንጸልይ ነው። በጌታ በኢየሱስ ስም ማየት ይሆንላችሁ። ከኔ ጋር ጸልዩ ባካችሁ። በመንፈስ ተነካኩና ጸልዩ። የታወረ ዓይኖቻችን ማየት ያቃተ እንድንቀመጥ ያደረገን የዓይን ቅርፊት የዓይን መገራጅ በኢየሱስ ስም ዛሬ የወደቀ ይሆን። ራላዳቦሶ ኮቦን ታራባያንያስ ይሄ የጤሜዎስ ልጅ በጣም ዘደኛ ሰው ነው። ያውቃል እንዴት መጸለዩ እንደሚቀበል ያውቃል። መንገዱን ተረድቷል። ህይወቱን ሽባ ያደረገ ነገር ምን እንደሆነ አይቷል። ይሄ ሰው ከተረዳ በኋላ ኢየሱስን እንደዚህ አለ። ገንዘብ አይደለም የጠየቀው፣ ሳንቲም አይደለም፣ የተወሰነ ነገር እንዲሰጠው አይደለም። እንደዚህ አለ፣ ጌታ ሆይ በዓይኔ ላይ ችግር አለ፣ አይ ዘንድ ወዳለሁ፣ ለማየት ይፈልጋለሁ። ሻጋዳ ሶፍሮቶ ባክ የተነካ ሰው አሜን ይበል። እስኪ ቀኝን ከፍ አድርግ ከኔ ጋር ጸልይ። በኢየሱስ ስም ጌታ ሆይ ማየት እንዲሆንልኝ፣ ስለ ዓይን ያለውን ምስጢር ዛሬ እንድትገልጥልኝ፣ ህይወቴ ማየት እንዲሆን፣ ለዓይኔ ማየት እንዲሆን፣ መንፈሳዊ ህይወቴ እንዲበራ፣ መንፈሳዊ ዓይኔ እንዲበራ፣ የተደበቁ የተሰወሩ ነገሮችን ማየት ይችል ዘንድ ኦ ሃሌሉያ ይሁንላችሁ። ማየት ይብራላችሁ፣ ይብራላችሁ። እኔ እናንተም ቢሆን እየጮኩ አሜን ይላለሁ። ዛኮዚ ፔሌቬን ሳዳዶቦ ሾዶቦስ ሌላ ነገር መጸለይ ይቅርብኝ፣ ሌላ ነገር መጮህ ይቅርብኝ። ዛሬ ግን ማየት ፈልጋለሁ። በዚህ ህዝብ ፊት፣ በዚህ አጥቢያ፣ በዚህ ጉባኤ፣ በዚህ ቀን፣ በዚህ ሰዓት ህይወቴ ስነካ ማየት ይፈልጋለሁ። ያልተነካ ማንነት ሲበራ ይፈልጋለሁ። ጌታ ኢየሱስ ህይወት ይህን ይነካል። ባኬ ህይወት ዓይኒ ከተነካ ለሌላ ነገር አትፍራ። እግዚአብሔር ህይወትን ቀይሮ ለቀሃል። ማየት ይፈልጋለሁ። ዓይኖቼ ሲበሩ ማየት ይፈልጋለሁ። እስኪ ከኔ ጋር ባካችሁ ጸልዩ ትንሽ ደቂቃ። ጌታ እግዚአብሔር ሆይ ማየት እንዲሆንልን፣ ውስጥ ዓይኖቻችን እንዲበሩ፣ የተደበቁ ነገሮችን ለማየት፣ የተደበቁ የመዝሙር ምስጢሮችን ለማወቅ፣ የተደበቁ በቤተ ክርስቲያን የተደበቁ የተሰወሩ ነገሮችን ለመግለጥ፣ በዚህ ትውልድ ላይ፣ በዚህ ቤተ ክርስቲያን ላይ፣ በተበላሸ ነገር ላይ፣ አሁን በዚህ መጨረሻ ዘመን ላይ ዓይኖቼ እንዲከፈቱ ጸልያለሁ። እስኪ ዓይኖቻችሁን ዝም ብላችሁ ለምሳሌ እንዲሆን የሥጋ ዓይኖቻችሁን ያዙ ባካችሁ። በኢየሱስ ስም እንድታዩ ጸልያለሁ። በኢየሱስ ስም እንድታዩ ጸልያለሁ። በኢየሱስ ስም ማጣራት እንድትጀምሩ ጸልያለሁ። በኢየሱስ ስም መለየት እንድትጀምሩ ጸልያለሁ። ንካኝ መንፈስ ቅዱስ፣ መንፈስ ቅዱስ ንካኝ፣ ተቆጣጥረኝ፣
ሌላ ሕይወት አይኑረኝ እንዲከኝ ተቆጣጥረኝ ሌላ ሕይወት አይኑረኝ እንዲከኝ ተቆጣጥረኝ ሌላ ሕይወት አይኑረኝ እንዲከኝ ተቆጣጥረኝ በሉ እስኪ ከኔ ጋር ሌላ ሕይወት አይኑረኝ ዤሞዞሮ ኮታባሳ ብሮዳላላ ቤዳባስ ሲብሪደቤኒማስ ላይላይን ሳይሆን ውስጤን የሚንቀቃ ይሸው ጉጤቴን በፍቅር የሚያጽናና ሚነቀል ነቅሎ ሚተከል ተክሎ የሚለውጠኝ ሌላ አድርጎ እጅ የኔ ወዳጅ እጅ ሳይ ሾኮሎ ቦሎ ቦሎ እጅ የኔ ወዳጅ እጅ የንከኝ ይፈወስ ዳሰኝ እጅ ይፈወስ ዳሰኝ እጅ ይፈወስ ዳሰኝ እጅ ላይላይን ሳይሆን ውስጤን የሚነካ ሶላሙ ኩኩ ዜብሬሻ ማሳበታ ውስጤን በፍቅር ሚተከል ተክሎ ሚነቀል ነቅሎ የሚለውጠኝ ሌላ አድርጎ እጅ የኔ ወዳጅ እጅ እስኪ እንደዚህ ብሎ ለመጨረሻ ጊዜ ይፈወስ ዳሰኝ እጅ ይፈወስ ዳሰኝ እጅ ይፈወስ ዳሰኝ እጅ ይፈወስ ዳሰኝ እጅ ነው የሚያጽናኝ እጅ ከስብራት ሚጠግነኝ እጅ የሚያበስልኝ የልቤን እጅ ይፈወስ ዳሰኝ እጅ ይፈወስ ዳሰኝ እጅ ይፈወስ ዳሰኝ። ጌታ የተባረከ ይሁን። እግዚአብሔር በመንፈስ እንድትነካን እንጸልያለን፣ እንድዳሰን እንጸልያለን። እስኪ ቀኝ እጆቻችን ከፍ አድርጎና ይሄንን ጸሎት ከኔ ጋር እንጸልያለን። ጌታ ሆይ በሉ በደላችንን ይቅርበል፣ ኃጢአታችንን ይቅርበል። በፊት መጥቻለሁ፣ እንድትናገረኝ እፈልጋለሁ። አንተ ከኔ ጋር እንድትሆን እጸልያለሁ። ጥለኸኝ አትሄድ። ዝም ብዬ አይደለም የመጣሁት፣ ባለ ጉዳይ ነኝ። ቁስሎ ይፈወስ፣ ሕይወቴ ይፈወስ፣ ቅርፊቴ ይውደቅ፣ መጋረጆቼ ይቀደዱ በኢየሱስ ስም አሜን። ጌታ ከእናንተ ጋር ይሁን። ቁጭ በሉ። ጌታ ይባረክ።
በዚህ ሀሳብ እናያለን። ማየት በሚል ሀሳብ ነው የእግዚአብሔርን ቃል ዛሬ የምናካፍለው። እግዚአብሔር አምላክ ተናግሮ የሚያደርግ አምላክ ነው። አሜን። ስለዚህ በአይኖቻችን ላይ ዛሬ እንጸልያለን። የገባላቸው ይጸልያሉ። ባይዘዋይ ጸሎት የተለያየ አይነት ነው። ጌታ ኢየሱስ በዚህ ምድር ላይ በስጋ በሚያገለግልበት ጊዜ የተለያየ ጸሎትን ነው ሰዎች እሱን የጸለዩት ማለት የጠየቁት። አንዳንዶች እንግዲህ የተበላሸ ወይም ተቀባይነት የሌለውን ጥያቄ ወደ ኢየሱስ ያቀርቡ አሉ። ከነሱ መካከል አንዱ የዘብዴዎስ ልጅ ወይም የዘብዴዎስ ልጆች ናቸው ሁለቱ ያዕቆብና ዮሐንስ የሚባሉ ቀኝ በኩል መቀመጥ እንድትፈቅድልን ብለው ነበር ጌታን የጠየቁት። ቀኝ በኩል መቀመጥን ፍቀድልን፣ በመጨረሻ ጊዜ ስትመጣ ሁሌ መምጣትን ትላለህ። በዛኔ ግን እንደዚህ አይነት ዋጋ ስለከፈልን እዛኔ በቀኝ በኩል ላንተ በቀኝ እንድንቀመጥ ፍቀድልኛለሁ። ጌታ ኢየሱስ ግን እንደዚህ አላቸው፣ እናንተ የምትለምኑትን አታውቁም አላቸው። የምትለምኑትን አታውቁም። ተቀባይነትን አላገኘም ያ ጸሎት። አንዱ ደግሞ እንደዚህ ነው ጌታን ያለው፣ ጌታ ሆይ አለ ከወንድሜ ጋር ትንሽ በድንበር ምክንያት የተከራከርነው ክርክር አለና እንድትፈርድልኝ ይፈልጋለሁ፣ መሬትን መልስልኝ ብሎ ጌታን ጠየቀ። ጌታም የምትለምኑትን አታውቁምና አለው። እኔ ፈራጅ ለመሆን ስለ መሬት ስለ ድንበር ለናንተ ለመፍረድ አይደለም የመጣሁት ብሎ ነበር የጠየቃቸው የመለሰለት። ልክ እንደዚሁ ይሄ የጤሜዎስ ልጅ በርጠለሜዎስ ቢያንስ እስከ 40 ዓመት ወይም እስከ 38 እድሜው ከእናቱ ማይፀን ጀምሮ ይውር ሆኖ የተወለደ ሰው ይህን ያህል በልመና ነበር ያሳለፈው ጊዜውን። በልመና ሳንቲም ገንዘብ እንዲሰጡት፣ ልብስ እንዲቀይሩለት፣ የተለያዩ ነገሮችን እንዲያደርጉለት ለስጋ ሐሳብ ጌታን ሰዎችን እየጠየቀ ነበረ። ግን በዚህ ቦታ ላይ መጽሐፍ እንደዚህ ይላል፣ ጌታ እንደሆነ አወቀ ይላል። ሚያልፍ እያለፈ ያለ የናዝረቱ ኢየሱስ መሆኑን ባወቀ ጊዜ ሐሳብን ቀየረ፣ የጸሎትን ርዕስ ቀየረ። ጌታ የተባረከ ይሁን። ሐሳብን ቀየረና ዳዊት ልጅ ሆይ እያለ መጮህ ጀመረ። ደጋግሞ ጮኸ። ሰዎች ዝም እንድሉት ነበር ያደረጉት። ባይዘዋይ ደጋግሞ እሱን ገጸቱ፣ እሱም ደግሞ ደጋግሞ አብስቶ እየጮኸ እና ሁለት ነገር እዚህ ቦታ ላይ እንደሆነለት መጽሐፍ ይናገራል። አንደኛው ነገር ጨርቁን ጥሎ ምን ሆነ ይላል። እስኪ ጨርቁን ጥሎ ተነሳ። እስኪ ተነሳ በሉ። በአማርኛ እንግዲህ አማርኛ ይገባ ግልጽ ነው አይደል? እና ወንጌላዊ ቅድም እሱን ጠይቄ ነበረ። በአጋጣሚ ሌላ ቋንቋ ስለማልችል አማርኛ የማይረዱ ከሆነ ትርጓሜ እንዲኖር ምናምን ብዬ ችግር የለም ማለት ነው። ጌታ የተባረከ ይሁን። ለሰውየው ሁለት ለውጥ ነው የተገኘው። አንደኛው ለውጥ ጨርቁን መጣል። እስኪ ከኔ ጋር ጨርቁን መጣል በሉ እስኪ። ጨርቅን መጣል ሆነለት። ጨርቅን ማለት እዛን እስራኤላውያን ወይም አይሁዶች አንድ ሰው በሽተኛ ወይም ለማኝ ሲሆን፣ እውር ሲሆን ወይም ሽባ አይነት ወይ ሐዋርያ ሥራ ምዕራፍ 3 ላይ የተጻፈ አይነት አንካሳ አይነት ሲሆን ለለማኞች የሚሰጥ ጨርቅ አላቸው። ለማኝ መሆኑን ሰው እንዲያውቅ በቀላሉ እንዲረዳው ጨርቅ ይሰጠዋል። ለዛ ሰው እውር ከሆነ እውር ነውና ለማኝ ነው፣ ለምኖ የሚበላ ግብር አይከፍልም። እንደዛ ነው ሰዎች ግብር ስለማይከፍሉ ጨርቅ ይሰጣቸዋል። ጌታ ኢየሱስ ሲጠራው ሰውየው መጀመሪያ ያደረገው ነገር ምንድነው? የጣለው ጨርቁን ጥሎ ተነሳ። እስኪ ከኔ ጋር አሜን በሉ። እኔ እናንተን ቢሆን እየጮኩ አሜን ይላለሁ። ጨርቅ ማለት ለህይወቱ ትርጉምን ያበላሸ መውጣቱን፣ መግባቱን፣ ህይወቱን ሁሉ፣ ክብሩን ሁሉ፣ ሞገሱን ሁሉ፣ አቋሙን፣ ሽታውን ሁሉ ያበላሸው ጨርቅ ነበረ። ግን እሱን ነው መጀመሪያ ክርስቶስ ሲጠራ የጣለው ጨርቅ። ልክ እኛም እንደዛ አይነት ነው። እኛ የጨለማውን ጨርቅ የጨለማ ጨርቅ ከሰይ በፊት ልክ ይሄ ጳውሎስ ለኤፌሶን ሰዎች ሁለተኛው ምዕራፍ እኛ የጨለማ ወዳጆች ነበርን፣ የጠላት የሰይጣን ወዳጆች ነበርን፣ የዚህ ዓለም ወዳጆች ነበርን እንዳለው ልክ ያንን የወዳጅነትን የጨለማ ወዳጅነትን ጨርቅ ጥለን ነው ወደ ክርስቶስ የመጣ ነው። ክርስቶስ ስለጠራን ማለት ነው፣ ስለጠራን ማለት ነው። ጌታ ይባረክ። አንደኛ ለህይወቱ መፍትሄ ወይም ከተገኙ ለውጦች አንደኛው ጨርቁ መጣሉ ነው። ሁለተኛ ደግሞ ይሄ ሰው ያገኛቸው
ያገኘው ትልቁ ነገር አይኑ ምን ሆነ ይላል? ተከፈተለት። እስኪ ከነጋር አይኑ ተከፈተለት በሉስ እስኪ። ሰውየው ቀየረ። ከዚህ በፊት ስለ እንጀራ፣ ስለ ዳቦ፣ ስለ ተለያየ ምድራዊ ነገሮች ይለምን የነበረውን ጸሎት ቀይሮ ርዕሱን ቀይሮ ጌታ ሆይ ጌታ ኢየሱስ ጋር ሰዎች አመጡና እንደዚህ ብሎ ምን አድርግል ዘንድ ትወዳለህ? ጌታ ዛሬም እንደዚህ ነው የሚጠይቀን። ምን አድርግል ዘንድ ትወዳለህ? ሐሳቢስ ፈቃዲስ ምን እንደሆንልኝ ነው የምትፈልገው? እዚህ ቦታ ላይ አሁን ጌታ እየጠየቀን ነው ያለው። ምን እንደሆንልኝ ትፈልጋለህ አለው ኢየሱስ። ቦታ ሰጠው። ከዛ ሰውየው ጌታ ሆይ ዛሬ ስለ ሳንቲም ስለ ተለያየ ነገሮች መጠየቅ ይቅርብኝና አይ ዘንድ እፈልጋለሁ አለ። ጌታ ይባረክ። ምን ይሁን ዘንድ? አይ ዘንድ እፈልጋለሁ። በጌታ በኢየሱስ ስም አይኖቻችሁ በዚህ ትውልድ መካከል ይከፈት። በዚህ ቤተ ክርስቲያን ውስጥ አይኖች ይከፈቱ እና ሰውየው ጸሎቱን ቀየረና ጌታ ሆይ አለ። አቤት አለውና እኔ አይ ዘንድ እፈልጋለሁ። ችግር ያለበት አይኔ ጋ ነው። ማየት ስለማልችል ጨርቅ እኔ ጋ አለ። የልመና ጨርቅ አለ። ትርጉሜ ሁሉ ተበላሽቷል። ህይወቴ ሁሉ ተበላሽቷል። ለዛ አይኖቼ ጋር ችግር አለብኝ አይ ዘንድ እፈልጋለሁ ብሎ ጌታን ጠየቀ። ጌታ የተባረከ ይሆን። ስለዚህ የአይን ችግር እንግዲህ ወደ መንፈሳዊ ዓለም እናመጣ። ይሄንን የአይኑን ችግር አሁን ዛሬ በቤተ ክርስቲያን ውስጥ በአገር በተለያዩ እስከ ግለሰብ ባሉ ነገሮች ወዳሉ ነገሮች እናምጣና ማየት ለቤተ ክርስቲያን በጣም አስፈላጊ ነገር ነው። የሚያዩ ሰዎች ይባላሉ። ብሉይ ኪዳን ነቢያት የሚለውን የሚያዩ ሰዎች የሚያይ ሰው እዚህ የለምን ብሎ እነ ሳኦል ከብላቴናው ጋር ሲመካከሩ ቆይ አብያ ጠፍቶብናል፣ እዚህ ጋር የሚያይ ሰው ያስፈልጋል። የሚያይ ሰው እስኪ ከነጋር የሚያይ ሰው በሉ እስኪ። የሚለይ ሰው ይሄ አይደለም ይሄ ነው የሚል ሰው አይን ያለው ሰው በቤተ ክርስቲያን ዛሬ ያስፈልጋል። ዛሬ ያስፈልጋል። እና በርጠለሜዎስ ጥያቄ በጣም ከባድና አስፈላጊ ጥያቄ ነውና ጌታ ኢየሱስ ራሱ ስለ አይን አተኩሮ ነበር ያስተማረው። ማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ የሰውነት መብራት አይን ናት አለ። አይን ናትና አይኒ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ከአይን ብሩህ ይሆናል ይላል። አይኒ ግን ታማሚ ብትሆን ሰውነቱ ሁሉ የጨለመ ይሆናል ብሎ ነው ጌታ ያስተማረው። ሰውነት የሚባለው መንፈሳዊ ህይወት ነው። የጨለመ ይሆናል። ማየት አይችልም፣ መረዳት አይችልም። ባይዘዋይ እኛ አሁን ማየት ያለብን መለየት አለብን፣ ማድረግ ያለብን የተለያዩ ነገሮች መኖር ይችላሉ። ነገር ግን አሁን አይነ ስውር ወይም ማየት ያልቻለ ሰው ቀኑ ሁሉ ጨለማ ነው የሚሆንለት። ይሄ 8-10 ሰዓት አካባቢ ከቀኑ ወይም በዚህ 4 ሰዓት አካባቢ ለሱ ጨለማው ሌሊት ነው የሚሆንለት። ሁሌ 24 ሰዓት በሌሊት በጨለማ ውስጥ ይመላለሳል። ምክንያት ምንድነው ካላችሁ ማየት ስለማይችል ነው። ህይወታችን፣ ትዳራችን፣ ቤተ ክርስቲያን ውስጥ የተለያዩ ራዕይ ማውጣት ስንችል በጨለማ ውስጥ ባለማየት የምንታገለው ባለማየት ችግር ውስጥ ነው ያለ ነው ማለት ነው ጌታ ኢየሱስ። ስለዚህ ስለ አካላዊ አይንም ይሁን መንፈሳዊ አይኖች ሲናገር ነበረ። አይኔ ብሩህ ሲሆን ሁሉን ነገር ማየት ትችላለህ አለ። አይኔ ተከፍቶ እያለ ጨለማ የለም አለ። አይኔ ተከፍቶ እያለ ዋጋ መክፈል ያላለም ዝም ብለህ አትመላለስም፣ እያየህ ትሄዳለህ አለ። ጌታ ይባረክ። ዛሬ ስለ ህይወት አይኖች እንጸልያለን። እግዚአብሔር አምላክ ከጨለማ እንዲያወጣን እንጸልያለን። ብዙ ራእዮች አሉ በቤተ ክርስቲያን ውስጥ። ትውልድን እንዴት መለወጥ እንዳለብን ጌታ ሲነግረን ግን እኛ መስማት አልቻለንም፣ ማየት አልቻለንም። ጌታ የተለያዩ ርዕሶች ለኛ ሊሰጠን ይችላል። ግን እኛ ጋር ችግር አለ። የትኛው ችግር ካላችሁ በጨለማ ውስጥ የመሆን መንፈሳዊ አይኖች አለማብራት፣ እንደ ገያዝ ዝም ብሎ መመላለስ። ገያዝ ኤልሳ የሚያየውን ነገር ማየት አይችልም። ገያዝ የሚያየው ቁሳቁስን ነው። እንደዚህ አይነት ወንበሮች፣ የሚያምሩ መድረክ፣ ሁሉ ነገር ደስ የሚሉ ነገሮችን ገዛ ቸርች ውስጥ ያያል። ኤልሳ ግን እንደዛ አይደለም። ኤልሳ የእሳት ሰረገሎች በዙሪያ እንዴት እንደከበቡት ያያል። ገያዝ ይፈራል በጣም በስጋ ስለሚያስብ፣ በስጋ አቋም ስላለው፣ በስጋ ነገሮችን ማሰርጎ ስላሰበ በጣም ነው ፍርሃት ያለው ለገያዝ። ኤልሳ ግን እንደዛ አይደለም። ጌታ የተባረከ ይሁን። በኢየሱስ ስም አይኖች ይከፈቱ። እስኪ ከነገር እየጮኻችሁ አሜን በሉ። አይኖች ሲከፈቱ አንተ ዙሪያ የሚመላለሰው ሌላ ኃይል ነው ማየት ትጀምራለህ። እንደ ገያዝ ቁሳቁሶችን አትቆጥርም።
ትናንሽ ነገሮችን አትቆጥርም። እከለ እያለ አትልም። ይሄ ነገር ለኛ እያለን አንልም። መንፈሳዊ ኃይሉን የሚያራምደው ነገር መንፈሳዊ ኃይል ነው፣ መንፈሳዊ አይን ነው። በማየት እንመላለሳለን። ስለዚህ ጌታ ኢየሱስ አይኖቻችን ላይ ትኩረት እንድናደርግ ነው ያስተማረን። ህይወታችሁ ጨለማ እንዳይሆን አይኖቻችንን እንዴት መጠበቅ እንዳለብን እዚህ ጋር ስናገር ነው የእግዚአብሔርን ቃል የምናየው። መጽሐፍ እንግዲህ ስለ ጳውሎስ አገልግሎት ሲናገር ጅማሬው ሐዋርያ ሥራ ምዕራፍ 9 መሆኑን እኛ እናውቃለን። 9 ነው። ሐዋርያ ሥራ ምዕራፍ 9 ላይ በጳውሎስ ህይወት ጌታ ኢየሱስ ዓለም አቀፋዊ ጥሪውን ሲያመጣ መጀመሪያ የነካው እግሩን አይደለም። ምኑን ነው የነካው? እስኪ ከኔ ጋር መልሱ። አይ ምኑን ነው? እኔ ባይዘው የተዘጋጀሁት ሐሳብ በዚህ አይደለም። ጌታ ማንን ለመንካት እንደፈለገ እኔ አላወኩም። ጌታ በዚህ ጻፍ አለኝ። ተጨናንቄ ነው የጻፍኩት። ጌታ የተባረከ ይሁን። ሐሳቤ ስብከት ነበር፣ የትምህርት ነው እና ጳውሎስን ሲቀይረው ለጳውሎስ ትልቅን መልእክት ሲሰጠው ጌታ አይኑን በነካ ጊዜ ከአይኑ ቅርፊት በወደቀ ጊዜ ምን አይነት ቅርፊት ነው? ጳውሎስ ያንን አላወቀም። እሱ ያሳለፈው መንገድ ሁሉ እውነት ነኝ ልክ ነኝ እያለ ነበር ጳውሎስ የሚመላለሰው። አላወቀም ይሄንን ችግር። ቅርፊት በአይኑ እንዳለ ተደራርቦ እንዳለ የህይወቱን ትርጉም ጥሪውን እንዳገኝ የተጠራበትን ዓላማ የተቀባበትን ቅባት መለየት ያልቻለበት ችግር ውስጥ ጳውሎስ መኖሩን አላወቀም። ጌታ ግን ቅርፊቱን ከአይኑ ካስወደቀ በኋላ ተረዳ ይላል። የሆነ ድምጽ መጣለት። ጌታ የተባረከ ይሁን። ስለዚህ እግዚአብሔር አምላክ ዛሬ በአይኖቻችን ያለውን ቅርፊት ያስወድቃል። ጌታ እየተናገረኝ ነው። የተቀመጠውን ነገር እጃችሁን ከፍ አድርጉ እስኪ ከኔ ጋር። የተቀመጠውን ቅርፊት ኃይል ያሳጣህን እንዳታገለግል ያንተን ጥሪ እንዳታገኝ ያፈነህን መንፈስ እግዚአብሔር ካህን ያስወድቃል። ከኔ ጋር እየጮኻችሁ እስኪ ቅርፊቴ ይወድቃል በሉ እስኪ። የጋረደኝ ይወድቃል፣ የሸፈነኝ ይወድቃል። ማየት እጀምራለሁ፣ መንቀሳቀስ እጀምራለሁ፣ አይቼ ማገልገል ይፈልጋለሁ። ዛሬ በህይወቱ ላይ ለውጥ የሚመጣበት ሰው አለ። ጌታ እየተናገረኝ ነው። በህይወትሽ ላይ ለውጥ ይመጣል። በህይወቴ ላይ ለውጥ ይመጣል። ከዚህ በኋላ አይተ መናገር ትጀምራለህ። ከዚህ በኋላ አይተ መዘመር ትጀምራለህ። ባይዘዋይ የሚያይና የማይ ሰው በጣም የተለያየ ነው። ለሚያየው ሰው የሚገባለትና ማያው ሰው የሚረዳው ነገር ሰማይ ከምድር እንደራራቀ በጣም አይገባውም። ምንም አይገባውም። ዝም ብሎ ይመጣል፣ ዝም ብሎ ይገባል፣ ዝም ብሎ ይቀመጣል። አሜን። ዝም ብሎ ሰው ስላለ ነው የሚለው እንጂ አይገባለትም ምንም። ግን የሚያይ ሰው እንደዛ አይደለም። ወዴት እየሄደ እንዳለ ያውቃል፣ የት ጋር እንደተቀመጠ ያውቃል። ምክንያቱም አይን ስላለው ስለተከፈተለት። ጌታ ይክፈትልህ። ብዙ ችግር በቤተ ክርስቲያንም በዚህ በመጨረሻ ዘመን የሚፈጠረው በዚያ ችግር ምክንያት ነው፣ በማየት ነው። ለምሳሌ በሴሎ ያለች ቤተ ክርስቲያን በእስራኤል ሀገር ሴሎ ውስጥ ያለች ቤተ ክርስቲያን በኤሊ በሚትመራበት ወቅት በጣም ተጨናንቃ ነበር ቤተ ክርስቲያንቷ። ምክንያቱም መጽሐፍ እዚህ ጋር በዚያን ዘመን እንግዲህ አይን የሆነ እንዲህ ሆነ ካለ በኋላ አይኖች ማየት የኤሊ አይኖች ማየት እስኪሳናቸው ድረስ መፍሰስ ጀምረው ነበር ይላል እዚህ ጋር። ስለዚህ በዚህ የኤሊ ማየት ስለማይችል ቤተ ክርስቲያን ላይ ያለው ችግር በጣም የባሰ መምጣት ጀመረ። ምክንያቱም አጣርቶ ማየት በቤተ ክርስቲያን ውስጥ ስላልቻለ ማለት ነው። መለየት ስላልቻለ ልጆች የሚያደርጉትን በደል እሱ መለየት አይችልም። ኖርማል እንደ ኖርማል ያስባል። ዝሙቱን እንደ ኖርማል ያስባል። ኃጢአት፣ ጉቦ እንደ ኖርማል ነው የሚያስበው። በቃ እንደ መሆን እንዳለበት ነገር ያስባል። ኖርማል ያርገው ነው የሚያስበው። ብዙ በደል ቤተ ክርስቲያን ውስጥ ይደረጋል፣ ግን ያንን እንደ ኖርማል ነው የሚያስበው። ምክንያቱም አይኖቹ ፈዘዋሉ፣ መንፈሳዊ አይኖቹ ፈዘዋሉ፣ ሸምግለዋል። ህይወቱ ሁሉ የለም ማለት ነው። ጌታ የተባረከ ይሁን። በዚህ ሐሳብ ነው በኤሊ ጊዜ የነበረች ቤተ ክርስቲያን እየተሰቃየችው። ማየት መለየት ባለመቻሏ ተሰቃይታ እንደሆነ ነው እግዚአብሔር ቃል የሚናገረው። እና አንድ ሰው ደግሞ ከዚህ ሐሳብ ጋር በተያያዘ አንድ ሰው አለ።
ማርቆስ ወንጌል ምዕራፍ 8 ከቁጥር 22 ላይ እኛ የምናየው ሰው ወደ ቤት ሳይዳ መጡ፣ እውሩም አመጡለት፣ እንዲዳሰውም ለመኑት ይላል። እውሩንም እጁ ይዞ ከመንደር ውጭ አውጣው፣ በዓይኑ ተፍቶበት እጁንም ጭኖበት አንዳች ታያለህን ብለው ጠየቀው ይላል። ኢየሱስ ወደ ኢየሱስ ነው ያመጡት። ይህንን ሰውየው እውር ነው፣ ማየት ስለማይችል ዓይኑን እንዲነካ ማየት እንዲችል እንዲያስችለው ወደ ኢየሱስ አመጡ። ኢየሱስ ጋር ባመጡ ጊዜ ኢየሱስ ደግሞ ወደ ውጭ አወጣውና በዓይኑም ተፍቶበት እጁንም ጭኖበት አንዳች ታያለህን ብሎ ጠየቀው ይላል። እስኪ አንዳንድ ተያያዙና ተጨባበጡና እንደዚህ በተባባሉ እስኪ የሚታይ ነገር አለ ወይ በል እስኪ። በዚህ ቤተ ክርስቲያን ውስጥ ምን ታያለ በል እስኪ። በዚህ ትውልድ ውስጥ ምን ታያለ? በዚህ መጨረሻ ዘመን ምንድነው የሚታይ በል እስኪ። በኢየሱስ ስም ዓይኖቻችሁ ይከፈት። ሰውየውን ጌታ ጠየቀው፣ ምንድነው የሚታይ አለው። ምን እያየህ ነው ያለው? የት እየትከነ ምንድነው የሚታየው አለው። ጌታ ደግሞ ሰውየው አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያላለ። የሰውየው ችግር እዚህ ጋር ያለው የሰውየው ችግር የቤተሳይዳ ሰውየው ችግር ሰዎችን እንደ ዛፍ ነው የሚረዳው። አጣርቶ ማየት አይችልም። ጥሩ ነገር በውስጣቸው ያላቸውን ሰዎች እንደ ሌላ ነገር መተርጎም ነው ስራው ማለት ነው። ዛፍ ሰው ብሎ ይረዳል፣ ሰውን ደግሞ እንደ ዛፍ ብሎ ይረዳል። ምክንያቱም አጣርቶ የማየት ችግር ስላለበት ማለት ነው። ጌታ ይህንን መንፈስ ዛሬ ከቤተ ክርስቲያን ይመታል። እባካችሁ እኔ እናንተን ቢሆን አሜን ይላለሁ። እግዚአብሔር ይህንን መንፈስ ከቤተ ክርስቲያን ይመታል። የተቀቡ ሰዎችን እንደ ሌላ መተረጎም ሰውየው የተሻሉ ሱፍ የለበሰውን ሰው ነው የተሻለ ያለውን ነገር የሆነውን ተራ የሚራመደው የሚመላለሰውን ሰው ልክ እንደ ምንድነው የሚተረጎመው? እንደ ዛፍ እንደሚመላለስ ይመስለዋል እንጂ ሌላ ትርጉም የለውም። ዝም ብሎ የሆነ ነገር ይታያዋል። ከዛ ሰዎች እንደ ዛፍ ሲመላለሱ አያለው አለ። ከዚህም በኋላ ደግሞ እጁን ጭኖበት በዓይኑ ላይ ጫነበት። አጣርቶም አየ፣ ዳነም ካለ በኋላ ከሩቅ ሳይቀር ሁሉንም ተመለከተ ይላል። ጌታ የተባረከ ይሁን። እስኪ ከሩቅ ሳይቀር በሉ እስኪ። ማየት ቻለ በሉ እስኪ። ይሁንላችሁ በኢየሱስ ስም። ሰውየው የሩቅን ነገር ሳይቀር እዛ ሩቅ ላይ ያለውን ማየት ይችላል። ምክንያቱም ቅድም ሰዎች እንደ ዛፍ ይመላለሱ በነበረበት ወቅት ላይ ምንም አጣርቶ ማየት አይችልም። ነገር ግን ዳግም ከተነካ በኋላ ዓይኑ ከተከፈተ በኋላ ትክክለኛ ዓይን መሆኑን ትክክለኛ ማየት በጀመረ ጊዜ ግን እዛ ሩቅ ላይ ያለው ማን እንደሆነ ምን እንደሚሰራ ምን እንደሚያደርግ ጌታ የተባረከ ይሁን። ይሄ መንፈስ ይውደቅባችሁ ባካችሁ። እስኪ አንድ ለአንድ ጸልዩለት። እስኪ በአጠገብ ላለው ሰው ጸልይለት። እንደዚህ ብለህ እጅውን ያዝና እንደዚህ በል፣ አጣርተ ማየት እንድጀምር ጸልያለሁ በል እስኪ። ከዚህ በኋላ በል እስኪ አጣርተ ማየት ጀምር፣ ለይተ ማወቅ ጀምር። በኢየሱስ ስም ዓይኖች ይከፈቱ። በኢየሱስ ስም ጸልያለሁ፣ ዓይኖች ይከፈቱ በል እስኪ። በጌታ በኢየሱስ ስም ዓይኖቻችሁ ይብሩ። እስኪ ከነገር እየጮኻችሁ አሜን በሉ። ዓይኖቻችሁ ሲበራ ሰውን እንደ እንጨት እንደ ዛፍ አትረዱም። የተቀባውን ሰው ተቀብቷል ትላለህ፣ የሚሞታውን ይሞታል ትላለህ፣ የሚድነውንም ይድናል ትላለህ። አንተ ትክክል አይደለም ትላለህ፣ አንቺ ትክክል አይደለሽም ትላለህ። አጣርተ ማውጣት ትጀምራለህ። አንድ ቀን ሰዎች ለማታለል ብሎ ግማሹን ገንዘብ ቤት አጠፉና ወደ ሐናንያና ሰጲራ የሚባሉ ሁለት ባልትዳሮች ነበሩ። ጴጥሮስ ጋር መጡ። ቤተክርስቲያን ላይ ወንበሩ ላይ ቁጭ አለ። ጴጥሮስ ቁጭ ብሎ ነው ሰዎችን እያየ ነው። ጴጥሮስ ዓይን ላይ ሲኩሪቲ ካሜራ ነው ያለው። እዛ ሊሆን ያለውን ያውቃል፣ ምን እንደሚሰሩ ያውቃል። ቤተክርስቲያን ውስጥ የሚመላለሱ ሰዎች በቤታቸው ምን ሰርተው እንደሚውሉ ምን ሰርተው እንደሚያድሩ ጴጥሮስ መረዳት ይችላል። ሃሌሉያ። በዚህ አይነት ሁኔታ ውስጥ ጴጥሮስ በጣም ትኩስ ዓይን የተከፈተለት ወቅት ውስጥ ያለ ሰዎች እሱን እናታለዋለን ብለው የሆነ ገንዘብ ግማሹን ቤት ውስጥ እንትን አድርጎ ግማሹን አመጡለት። መሬት እንሸጣለን ብለው ሸተን ደግሞ ለቤተ ክርስቲያን እናደርገዋለን እናውለዋለን ብለው ለሱ ቃል ገብቶ ከዛ ሄደው ግማሹን አምጥቶ ግማሹን ጠበቁ። ጴጥሮስ አገኘ። እናንተ መንፈስ ቅዱስን ለምን ማታለል ቻላችሁ አላቸው።
ጌታ የተባረከ ይሁን። እንደዚህ አይነት ሰው ለዚህ ትውልድ ያስፈልጋል። አይን የተከፈተለት ሰው አንተ የሰወርከውን አውጣ የሚል አንቺ የሰወርሽውን አውጣ አውጪ የሚለው እንደ ጴጥሮስ አሁን እኔን ሳይሆን መንፈስ ቅዱስን ስላታለላችሁ መንፈስ ቅዱስ አሁን ይነካቸዋል አለ። ከዛ ወድቆ ሞተ አናንያ። ከ3 ሰዓት በኋላ ደግሞ ሰፊራ መጣች፣ በፊቱ ወድቃ ሞተች። ጌታ የተባረከ ይሁን። ባይዘዋይ የተከፈተለት ሰው እንደ ሌላ ሰው አይደለም። ጌታ እግዚአብሔር አይን እንዲከፍትልኝ ዛሬ እንጸልያለን። ጌታ እግዚአብሔር የተጣራ አይን ዛሬ እንዲሰጥ እንጸልያለን። እና በዚህ ሐሳብ ውስጥ ነበር ቤተክርስቲያን ያሳለፈችው። ሰውየው አጣርቶ እንዲያይ እንደገና ሰዎች ወደ ኢየሱስ አቀረቡት። እንደገና ሰዎች ወደ ኢየሱስ አመጡና ሰውየው የሩቁን ሳይቀር አንደኛ የሩቁን እዛ ያለውን ተራራ የደበቀውን የሰወረውን ነገር ባህር የሰወረውን ነገር ከተማ አሜሪካ አውሮፓ የሰወረውን ነገር ሰውየው ወዲያውኑ ማምጣት ጀመረ። እዚህ እንደዚህ ነው ማለት ጀመረ ከተነካ በኋላ። ሁለተኛው ደግሞ አጣርቶ ማየት፣ አይ ሴት ናት ማለት፣ አይ ወንድ ናት ማለት፣ አይ እከሌ ነው ማለት። በኢየሱስ ስም አጣርቶ የሚያይ አይን ይከፈትልሽ። ባይዘዋይ እኛ ቤተ ክርስቲያን ውስጥ ለዘመናት የምንታገልበት አንደኛው ምክንያት አጣርተን ባለማየት ነው። ዘማሪ ወንጌላዊ ሆኖ ወንጌላዊ ዘማሪ ሆኖ ፓስተር ነቢ ሆኖ ነቢ ፓስተር ሆኖ ተቀላቅሎ ልክ እንደዛ አይነት የራሳችንን ጥሪ አለመለየት። ዘማሪ ነው ግን በነብነት፣ ነቢ ነው ግን በዘማሪነት እንደዚህ አይነት ላለመለየት በማንችል ሁኔታ ውስጥ ካለን ችግር ይፈጠራል። እና እኔ አሁን ስለ 3 አይነት አይኖች ተናግሬ ያበቃለሁ። በሲያን ውስጥ 3 አይኖች አሉ። አንደኛው አይን ፈጽሞ ማየት የማይችል አይን አለ። ዝም ብሎ የሚመላለስ ማለት ክርስቲያን አይነት ማለት ነው። ዝም ብሎ የሚመላለስ ዝም ብሎ የሚወጣ ምንም ማይገባለት ብርሃን መሆኑን ጨለማ መሆኑን አይረዳም። ዝም ብሎ ጓደኛ ስለሚመጣ ነው የሚመጣው። ሁኔታዎች ውስጥ ትርጉም የለውም፣ ዲፊኒሽን አይሰጥም ለህይወቱ ማለት ነው። ዝም ብሎ ይመጣል፣ ዝም ብሎ ይሄዳል፣ ዝም ብሎ ይገባል፣ ዝም ብሎ ይቀመጣል። ጌታ እንዳልተቀበለ እንደ አረማኔ ማለት ነው። እንደዚህ አይነት ሰዎች አሉ። ሁለተኛው ደግሞ አጣርቶ የማይችል አይን አለ። እንደ ኤሊ ነገሮቹን የሚያበላሽ በሌላ የሚተረጉም ማለት አሁን ሃና በመንፈስ ቅዱስ ተሞልታ ስትቀጣጠል ነበር፣ ስትጸልይ ነበር፣ ከንፈሮ ሁሉ ሲንቀጣቀጥ ነበር። ኤሊ ግን የሚለው ትርጉም ለሷ የሚሰጠው ትርጉም ምንድነው ያላት? አንቺ ግን ጠተሽ ነው በዚህ ጠዋት የመጣሽው አላት። ያልተጣራ ጌታ የተባረከ ይሁን። በዛው ቃሉ ግልጽ ነው። እስኪ ለኔ ግልጽ ነው የሚል ሰው ጌታ የተባረከ ይሁን። ባይዘው ይሄ ሰውየው ኤሊ የሚባለው ከቤተ ክርስቲያን ብዙ ሰዎች እንዲወጡ ያደረገበት ምክንያት በዚህ ሐሳብ ነው። ወዲያውኑ አይረዳም፣ መቀበል አይችልም። ሰው በመንፈስ ሲሞላ ሌላ ነገር ብሎ ያስባል። ሰው በእግዚአብሔር ኃይል ሲሞላ ሌላ ነገር ብሎ ይተረጉማል። በመንፈስ ቅዱስ የምትቀጣጥለውን ሃና አንቺ ጠጥተሻል፣ ሰክረሻል፣ በዚህ ጠዋት ስትሰክሪ አላት። በኋላ ላይ ሃና ለሷ መታ ነው እንትን ያደረገችው፣ ግልጽ ያደረገችው። ከ1 ዓመት በኋላ እኔ እዛነ ሰክረሻል ያለችኝ ሴት ነኝ። እግዚአብሔር እንደዚሁ በዛነ እኔ የጸለይኩትን ጸሎት መልሶልኝ መጥቻለሁ ከምስጋና ጋር። ጌታ ይባረክ። እስኪ ቀኛችሁን ከፍ አድርጉና አይኖቻችሁን ጨፍኑ። በጌታ በኢየሱስ ስም አጣርቶ አለማየት ከህይወታቸው ይውደቅ። በኢየሱስ ስም ከዚህ ትውልድ ይውደቅ። መንፈስ ቅዱስ ጸልይ ስላለኝ ነው የጸለይኩአለሁ። አሁን የመንፈስ ቅዱስ መገኘት በምንንቀሳቀሰው በምንዘልለው ዝለላ አይደለም የሚታወቀው፣ ቃል ስነካችሁ ነው። በጌታ በኢየሱስ ስም አጣርቶ ማየት ይሆንልህ። ከዚህ በፊት እኛ አሁን ወንጌላዊውን ነቢዩን ፓስተሩን በሌላ እያየን የቆየንበት ጊዜ ሊኖሩ ይችላሉ። ግን አጣርተን ባለ ማየት ነው። በተለያዩ ትርጉም እየሰጠን በተለያየ ሐሳብ በተለያየ ትርጉም እየሰጠን በተለያየ ቦታ እያቆምን ጓደኞችን ያወራቸው የተለያዩ ነገር ሊኖር ይችላል። እግዚአብሔር ግን ዛሬ በሚናገረው ቃል መሰረት አጣርቶ ባለማየት ችግር ነው። ዛሬ ግን አጣርቶ የማየት ኃይል ወደ ቤተ ክርስቲያን ይግባ፣ ወደ እናንተ ይግባ። አጣርተን ስናይ ነው ብዙ ነገር መለየት የምንጀምረው። ኦኬ
እንደዛ አይነት ነገር እኮ ነው። ኦኬ ያ ነው ጠቁር ነው ፈረንጅ ነው አበሻ ነው ሴት ነው ወንድ ነው ማለት የምንችለው አጣርተን ማየት ስንጀምር ነው። አይኖቻችን በትክክል ሲከፈቱ ነው። ግን ይሄ ደብዛዛ የሆነ አይን ብዙ ጊዜ ለሰውየው ለጓደኛዬ ለመሪያዬ ለአገሬ መሪያዬ ለቤተሰቤ ሁሉ ትርጉምን ያበላሻል። ደብዛዛ አይን ሰውን እንደ ዛፍ እንዲመላለስ ያደርጋል። እንደፈለክ እንድትረጉም ነው የሚያደርገው። እግዚአብሔር መንፈሱን ይምታ። እግዚአብሔር መንፈስን ይምታ። ከዛ ሌላው ደግሞ ልክ እንደ ኤልሳዕ አይን እንደ ኤልያስ አይን የተጣራ አይን ነው። አጣርቶ ማየት የሚችል አይን አጣርቶ ማየት የሚችል ሶስት አይነት አይኖች አሉ። አንደኛው ፈጽሞ ማየት የማይችል ያልተከፈተ፣ ሁለተኛው ደግሞ ተከፍቶም ማጣራት ደብዛዛ የሆነ አይን አጣርቶ ማየት የማይችል አይን ነው። ሶስተኛ ደግሞ አጣርቶ ማየት የሚችል አይን ነው። ለቤተ ክርስቲያን ቅርጽ የሚሰጥ ለትውልድ ራዕይን የሚያወጣ በትክክል የሚናገር በትክክል የሚያወጣ በትክክል የሚያስገባ ልክ ነው የሚል ውሸቱን ውሸት የሚል ለይቶ መናገር የሚችል ለይቶ ማውጣት የሚችል ለይቶ መምታት የሚችል ለይቶ አጋንንቶችን መምታት የሚችል አይን ነው። እስኪ ከነገር ለመጨረሻ ጊዜ ቆመን እንጸልይ በዚህ ነገር ላይ ኦሶ ዳቪ ሸፍራ ካዘሊቬንታ ዳቦሶ ፍራዘቤት ይሻላ ካቫዞን ሞንታራባስ የእግዚአብሔር መንፈስ ተናገር ያለኝን ሐሳብ ነው ለእናንተ ያስቀመጥኩት። ጌታ እግዚአብሔር አይኔን እንዲያበራልኝ ጸልያለሁ። ዛሬ በዚህ ትውልድ ላይ አይኖች እንዲበሩ ጸልይ። ከነገር ጠንክረ እስኪ ተጠቃሚ ሁን። በዚህ ቃል ላይ ተጠቃሚ ሁን። በዛሬ ዕለት ላይ ጌታ ሆይ አይኖችን ክፈት። ከፊተ ዝም ብለህ አትለፍ፣ አትጣልኝ፣ አትተወኝ። ማየት ፈልጋለሁ። ቤተ ክርስቲያንን ማጣራት እፈልጋለሁ። ትውልድን ማጣራት መለየት እፈልጋለሁ። በጌታ በኢየሱስ ስም ይሆንልህ። እስኪ ከነገር ጸልይ እባክህ። እንደ ጤሜዎስ ልጅ እንደ ባርጠሌሜዎስ ጸልይ። አጠንክረ ጸልይ። ካልሆነ አይሆንልህም። እስኪ ጸልይበት። ዛዳው ከሽፍላዳ በውሳና ማንተራቢያ አይኖች እንዲከፈቱ የውስጥ አይኖች እንዲበሩ ህይወቴ እንዲበራ ልቤ እንዲበራ ማየት እንድትችል የእግዚአብሔር መላእክቶች በዙሪያዬ ናቸው የሚመላለሱ። እስኪ ማየት እንድትችል ጸልይ ከነገር የእግዚአብሔር ኃይል አለ። እንደ ገያዝ በቁሳቁስ ላይ አይኖችን አታደርግ። ባክ መላእክቶች አሉ በዚህ ቦታ። እንደ ገያዝ በሰረገላ ላይ አይኔን አታደርግ። በመልክ ላይ አታደርግ። በቁመት ላይ አታደርግ። በአክሽን ዝም ብለህ እንደ አክሽን ቤተ ክርስቲያን መምጣት አይደለም። ዋናው ነገር ኃይላትን ማየት ነው። የእግዚአብሔር ኃይላት በዙሪያ ተቀምጠዋል። አንተን ለመቅባት መጥተዋል። አንተ ከጓደኛዬ መለየት ትጀምራለህ። ከጓደኛሽ መለየት ትጀምራለህ። ከቤተሰብህ መለያት ትጀምራለህ። ምክንያቱ አይኔ መከፈት ይጀምራል። ሻካቶ ሶሎሞንታ ከዚህ በኋላ እሱ ነው ወይስ አይደለም እስኪባል ድረስ የሚቀየር ሰው አለ። እሱን ይመስላል እንጂ አይደለም። አይ እሱ ነው ባክ እሱን ይመስላል፣ አረማመዱ ይመስላል፣ እሷን ትመስላለች የሚባሉ ለትውልድ ጥርጣሬ የሚጥሉባቸው ሰዎች ይነሳሉ። ከዚህ በኋላ ህይወቴ ሲቀየር አያለሁ። ከዚህ በኋላ ዘመኔ ሲቀየር አያለሁ። ከዚህ በኋላ እንዳታይ አይኔን የጋረደ ሞገስን እንዳታይ፣ ክብርህን እንዳታይ፣ ጥሪያህን እንዳታይ፣ ያለህበትን የምትሰራበትን ስራ እንዳታይ የጋረደ አይኔን የያዘ ቅርፍት ዛሬ ስወድቅ አያለሁ። ሶኮዶ ጃማያስ እባክህ ተጠቃሚ ሁን። ዛሬ መንፈስ ቅዱስ ለኔ እየተናገረኝ ነው። አንድ ሰው ዛሬ አይኑ ተከፍቶ ሲሄድ አያለሁ። ለትውልድ መሪ ስትሆን አያለሁ። ትውልድ ባንተ ሲመራ አያለሁ። የተጣለ የተናቀ ድንጋይ ዛሬ ለሚሰራው ቤት ማዕዘን ሲሆን አያለሁ። ሻካዶ ሶሎሞን ዳባሲያና ሲከፈትልኝ ትመራለህ። ሲከፈትልኝ መንገድ ታያሳሳያለህ። ሲከፈትልኝ በዚህና በዚህ ሂድ ትላለህ። ትውልድ ባንተ መዛን ነው የሚገባው። ከዚህ በኋላ ሻጋዳ ቦዞሞንታ
ከዚህ በኋላ እኔ ማየው ትዳሩን በአገባብ መንገድ የሚመራ ሰው አያለሁ። ከዚህ በኋላ እኔ ማየው ቤተሰቡን በአገባብና በትክክለኛ መንገድ የሚመራውን ሰው አያለሁ። ከዚህ በኋላ እኔ ማየው ቤተክርስቲያኗን በአገባብና በትክክለኛ በሆነችው በተጣራ መንገድ የሚመራ ሰው አያለሁ። አንዳንድን ተያዙና ትውልድ ባንተ ሚዛን ሲገባ አያለሁ። ባንተ ቆሞት ሲሰለፉ አያለሁ። ካንተ ጀርባ ትውልድ ተሰልፎ አያለሁ። አይኖች ይከፈታሉ። መለየት ትጀምራለህ። ለጓደኛ መለየት ትጀምራለህ። መቀየር ትጀምራለህ። ስትቀየር አያለሁ። ስትቀየርባቸው አያለሁ። ስትለወጥባቸው አያለሁ። እሱ ነው ወይስ አይደለም ሲባል አያለሁ። ሃሌሉያ ሻካቶ ሶሞን ታላቢያና እግዚአብሔር የተለያዩ ሰዎችን አይኖቻቸውን ሲነካ ነው ማየው። የሆነ ቆሻሻ ዛሬ ከአይኒ ይወጣል። የሆነ ቅርፍት ዛሬ ከአይኒ ይወጣል። የሆነ አንተን የጋረደ ዛሬ ከአይኒ ይወጣል። የሆነ አንተን የሸፈነ ዛሬ ከአይኒ ይወጣል። ማካሾቴ ሌቨንዳ እስኪ ከኔ ጋር እየጮኻችሁ ወደቀ በሉ ባካችሁ። 7 ጊዜ እንደዛ እንላለን። እስኪ ሁለተኛ እስኪ በሉ በለህይወቴ ይሄ ምስክር ነው። ዛሬ የሚለወጥ ሰው አለ። ጌታ መንፈስ እየተናገረኝ ነው። እስኪ ሶስተኛ ጊዜ በል እስኪ። አራተኛ ጊዜ በል እስኪ። የመጨረሻ ጊዜ በል እስኪ። ስድስተኛ ጊዜ በል እስኪ። የመጨረሻውን በኃይል እንናለን እስኪ። ኦራማማባባባባ አንተን ጋርዶሃል አይደል? ከአባቲ መጥቶ ነው የጋረደ አይደል? ከእናቲ መጥቶ ነው የጋረደ አይደል? አይታይህም አይደል? ማየት አትችልም አይደል? በትክክለኛ መንገድ መሄድ አትችልም አይደል? ጥሪህን ማወቅ አልቻልክም አይደል? ዝም ብለህ ትመላለሳለህ አይደል? እግዚአብሔር ዛሬ አስወደቀ። ሾማና ዳቦሎቦስ አንዳንዶችን የሚያሰቃያቸው ከእናታቸው የመጣ ስፒሪት ነው። አንዳንዶችን የሚያሰቃያቸው ከአባታቸው የመጣ ቅርፍት ነው። ጋርዶ የያዛቸው የሆነ ጨርቅ በላቸው ላይ ጥሎ ዛሬ አንድ ሰው ጨርቁን ይጥላል። እባክህ ሰው የሰጠውን ጨርቅ፣ ቤተ ክርስቲያን የሰጠውን ጨርቅ፣ ፓስተር የሰጠውን ጨርቅ፣ ወንጌላዊ የሰጠውን ጨርቅ፣ እንደዚህ አይነት ነው ያለውን ጨርቅ፣ ሰፈር የሰጠውን ጨርቅ ሻባባባባባ ባኪኔ አንተን ቢሆን እየተንቀሳቀስኩ አሜን ይላለሁ። ዛሬ ሰፈር የሰጠውን፣ ጎረቤት የሰጠውን፣ ጓደኛ የሰጠውን፣ ማጣቲን አይቶ የሰጠውን፣ መልኪን አይቶ የሰጠውን፣ ልብሲን አይቶ የሰጠውን፣ ንግግሪ ኮልታፋ ስለሆነ የሰጠውን የሆነ የማይረባ ትንቢት፣ የማይረባ ዲፊኒሽን ዛሬ ስውጣል አያለሁ። ዛሬ ስወድቅብ አያለሁ። በአይኖች ላይ ዛሬ ቃል መጣ። ትቀየራለህ። እንደ ሌላ ሰው ትሆናለህ። መቆም ትጀምራለህ። ሄሎ ማጣራት ትጀምራለህ። እግዚአብሔር እንደዚህ ይላል ማለት ትጀምራለህ። ስለ እግዚአብሔር መንግስት መስፋት መናገር ትጀምራለህ። እስኪ ቀኝን ከፍ አድርግና ባልተከፈተ አይን መታገል ይበቃኛል በል እስኪ። ባልተከፈተ መዘመር ይበቃኛል በል እስኪ። ከዚህ በኋላ በተከፈተ አይን አጋንንቶችን እጥላለሁ፣ በሽታን እጥላለሁ። አጋንንት